ሰላም ውድ የናይንቲስ ሪቪው ተከታዮቻችን እንዴት ናችሁ? ዛሬ ደግሞ በአልበም ቅኝታችን የምንቃኘው የብስራት ጋረደውን ሳላምንበት የተሰኘውን አልበም ነው። ይህ አልበም በ1997 ዓ.ም የወጣ ሲሆን እስካሁን ድረስ ግን በፍቅር የሚደመጥ ልዩ የሆነ ሙዚቃ ነው። ብስራት ጋረደው መጀመሪያ የሚታወቀው ለሌሎች አርቲስቶች ዜማ በመድረስ ነበረ። በዘጠኖች ላይ ከሚጠቀሱት ድምፃውያን ውስጥ ለተለያዩ ድምፃውያን የዜማ ድርሰት የሰጠ ድንቅ የሆነ አርቲስት ነው። ከዛም በመቀጠል በአልበም ስራ መጥቶ ሳላምንበት የተሰኘውን አልበም አበርክቶልናል። ይህ አልበም የሚያሳየው ብስራት ጋረደው ከዜማ ደራሲነቱ ባሻገር የሙዚቃ የድምፅ ችሎታ እንዳለውና በዚህም አልበሙ ላይ ሙዚቃውን በደንብ እንዳነገሰው የታየበት ድንቅ የሆነ አልበም ነው። ዛሬ ስለዚህ አልበም ዳሰሳ እናደርጋለን። አብራችሁን ቆዩ። በዚህ በብስራት ጋረደው ሳላምንበት አልበም ውስጥ ሳላምንበት አለሁ ተጋሪ እንደ ደግነቱ አሳዩኝ ያለ ጥርጥር ሳይላወስ አፏ እኔ አንገቴን ልድፋ ግልግል ነውና በአዋጅ የሚልና ቃና ዘገሊላ የሚሉ ሙዚቃዎች ተካተውበታል። እነዚህ ድንቅ የሆኑ ሙዚቃዎች በጣም በፍቅር የተጎዳን ሰው ተስፋ ያለውን በፍቅር ማበዱን የሚያሳይ ድንቅ የሆነ ሙዚቃ ነው። እሺ አሁን ደግሞ አንድ ባንድ ሙዚቃዎቹን እናያቸዋለን። የሚለው ሙዚቃ እንጀምራለን። አለው የሚለው ሙዚቃ በጸጋ መቀበሉን የሚነግረን ሙዚቃ ሲሆን በሙዚቃውም ላይ እንደዚህ ይላል። አለው እኔ እንዳለሁ አለው ሁሉንም በጸጋ ተቀብዬዋለሁ። ሆዴም አይኖር መቆጨት ጉዳቴን ላልቅስበት ነገ ደግሞ ሌላ ቀን ነው ዝግጁ ነኝ ልቀበለው። አሜን ብሎ መቀበሉን የሚያሳየንና የሚመጣውን ነገር ተቀብዬዋለሁ። ነገ ላይ ግን ሌላ ቀን ስለሆነ የሚመጣውን ሁሉ ነገር ጥሩም ሆነ መጥፎም ሆነ ለመቀበል ዝግጁ ነኝ ብሎ ራሱን እያዘጋጀ እና ምንም ነገር ይምጣ ለመቀበል ዝግጁ ነኝ ብሎ ለራሱ እየነገረው ነው። ተስፋ እየሰጠው ነው። የሆነ ነገር ይመጣል ግን ያንን ለመቀበል ዝግጁ ነኝ ብሎ ራሱን እያጽናና ራሱን እያወደሰ የሚገኝበት ሙዚቃ ነው። አለሁ የሚለው ሙዚቃ ማለት ነው። ተቀብዬዋለሁ አለሁ ያመጣው ስጦታውን ክፉና ደግ ምርቃቱን መቀበል ነው አሜን ብሎ የት ሊደረስ አገር ጥሎ የቀን ቅጣት ረመጡን ላልመልሰው ያመጣውን ምን ሊወጣኝ እስካሁን ከመቀበል ቢያሜን። በመቀጠል የምናየው ምን በወጣሽ የሚለው ሙዚቃ ሲሆን ምን በወጣሽ የሚለው ሙዚቃ ላይ ግጥሙ እንደዚህ ይላል። እኔ አንገቴን ልድፋ ላቀርቅርልሽ መጨነቅሽ ለምን ነው ስለኔ የሚሰማሽ ባደረግሽ እስኪ ምን በወጣሽ ይላታል። እሷን እያጽናናት ነው። ምን ሆነሽ ነው እንደዛ የምትሆኙ አንገትሽን አትድፊ ብሎ እያጠነከራት ነው ያለው ማለት ነው። መጨነቅሽ ለምን ነው ስለኔ የሚሰማሽ ባደረግሽ እስቲ ምን በወጣሽ። እኔ እንጂ ለሁሉም ምክንያት መሰረት እኔ እንጂ ቃሌ ቤታጠፈ ተጠቂ በወረት እኔ እንጂ የገዘፈ ኃጢአት የተሸከምኩት እኔ እንጂ ምን በወጣኝ ብለሽ ማሰብ መጸጸት እኔ እንጂ። በመቀጠል የምናየው ሳይላወስ አፏ የሚለው በሳልሳ አዛዛም አይነት ነው አገባቡ ሙዚቃው። ከዛም እንደዚህ ይላል። በሳይላወስ አፏ ውስጥ ያለው ግጥም ሳይላወስ አፏ ቃልም ሳይወጣው ይናገራል አይኗ ፍቅሩን በቋንቋው ይልና ደግሞ ሁሉም እንደራሱ ቢሆን ስያሜው የራሱ ቋንቋ አለው የሷ ለብቻው እያለ አይኗን በብዙ ነገሮች እየመሰለ እየተናገረ ነው። ለአይኗ ያለውን ፍቅር አይኗን ከብዙ ነገሮች ጋር አወዳድሮ የአይኗን ውበት እያደነቀበት ያለ ምርጥ የሆነ ሙዚቃ ነው። ሳይላወስ አፏ ማለት ነው።
ፍላጎት ከሆዷም ከምቆ ቢውልም ተጽፎ አገኛለሁ ከአይኗ ላይ ሁሉንም የኔንም ሰዋሰው የውስጥ ቅኔን አዋቂ አይኗ ነው ይህ ፍላጎቴን በፍጥረት አድሎ ያስተውላል ጠልቆ በመቀጠል የምናየው ሳላምንበት የሚለው ሙዚቃ ነው። ሳላምንበት የሚለው ሙዚቃ በግጥሙ እንደዚህ ይላል። እኔም ሸኘዋት ሳልጨክንባት አደራን እያልኩኝ ለአምላክ ሰጥቻት ይላል። የመሄዷን ነገር ሳያምን ሁለት ሀሳብ ላይ ሆኖ እንደ ሸኛት ነው የሚናገር። ለሸኛት ደግሞ አደራውን ለፈጣሪ አድርጎ ፈጣሪን አደራ እያለ ማለት ነው። ባላመነበት ነገር ላይ ለፈጣሪ ነገሮችን ሰጥቶ እየሸኛለ ሳላምንበት የመሄዷን ያው ሸኘኋት ጓዟን ለእኔ ትታው ትዝታዋን ለማስቀረት ይላል ይዘፋል። በመቀጠል የምናየው ግልግል ነው የሚለው ግልግል ነው። በግጥሙ እንደዚህ ይላል። ግልግል ነው እንኳን ገሃድ ወጣ ዝም ብለን ነው ያበዛነው ጣጣ የሚኖር ነው ድሮም የነበረ በእኛ አልተጀመረ ይላል። ምንድነው ይሄ ጭብጡ? ለሐሜታ ለሰው አሉባልታ ቦታ አትስጪ፣ እኔና አንቺ ከተሳሰበ ምንም ነገር አይመጣም እያለ ካልደፈረሰ አይጠራም ሁሉ እያለ ይነግራታል ማለት ነው። ፍቅሩ በሰዎች ሐሜት ሰው በሚያውቀው ነገር ላይ ምንም እንዳታስብ፣ ፍቅራቸው ሁሉን ነገር ካለ ሁሉን ነገር እንችላለን፣ አታስቢ፣ ካልደፈረሰ አይጠራም እያለ ለአፍቃሪው የሚነግርበት አሪፍ የሆነ ሙዚቃ ነው። የውስጥንም ትኩሳት ስሜትን ተጠንቅቆም ስንት ቀን ይዘለቃል ወደንስ ተደብቆም በይ እንዳይገርምሽ የትም ቢወራ ካልደፈረሰ ስለማይቀር በይ እንዳይገርምሽ የትም ቢወራ ካልደፈረሰ። ቀጠል የምናየው ያለ ጥርጥር የሚለው ነው። ያለ ጥርጥር አራዊት ምሽቱን ሁሉን ችዬ አገኝሻለሁ የሚያግደኝ ነገር የለም እያለ ነውና ፍቅርሽን ለማግኘት ምንም ነገር ቢመጣ እኔን የሚያስፈራኝ ነገር የለም። መብረቅ ቢመጣ ነጎድጓዱ ቢመጣ እኔን አያስፈራኝም፣ አንቺን ከማግኘት ወደኋላ አልልም ይላል። በግጥሙም እንደዚህ ይላል። በነጎድጓድ ቢያወርደው ሰማይ ዶፉን ማየት አይሳነውም አይኔ ሙዱ ተጋፍጫ አልፌ ሁሉን ነገርን ያለ ጥርጥር ሳላያት ውዬ አላድር እያለ የፍቅርን ኃያልነት ምንም ነገር ቢመጣ እኔ ሊያሸንፈኝ አይችልም፣ ብዙ ነገሮች ቢመጡ እነሱ ነገሮች አልፌ አገኝሻለሁ እያለ ለአፍቃሪው የሚያዜምላት ድንቅ የሆነ ሙዚቃ ነው። እስክትፈነጥቅም በነጎድጓድ ቢያወርደው ሰማይ ዶፉን ማየት አይሳነውም አይኔም ውዱን ተጋፍጣ ልፌ ሁሉንም ነገር ያለ ጥርጥር። ሙዚቃዎች ተጨማሪም ሌላ አሉ። ለዛሬ ግን እነዚህ ዳሰንላችኋል። ከዚህ ሙዚቃ ጋር ተያይዘው የሚነሳው የሙዚቃው አቀናባሪ ዘጠናዎቹ ላይ ሙዚቃዎችን በማቀናበር የምናውቀው ታዋቂው አቀናባሪ ዳግማዊ አሊ ነው። ብስራት ጋረደው ለሰጠህን የሳላምንበት አልበም ከልብ እናመሰግናለን። ለምሰራቸው የዜማ ድርሰቶች ለሰጠህን በጣም አድርገን እናመሰግናለን። ብስራት ጋረደው ከዚህ አልበም በኋላ እንግዲህ በአልበም አልመጣም። በጣም ብዙ ሰው የሚጠብቀው ድምፃዊ ነው። እንግዲህ በብዙ ሚዲያዎች ላይ አልበም ጨርሻለሁ እያለ ነው። እንግዲህ ያም ነገሮች ተሳክተውለት አልበሙ የሚወጣበትን ጊዜ እንግዲህ በጉጉት እንጠብቃለን። ለእስከዛሬው ግን ሳላምንበትን ስለሰጠህን ከልብ እናመሰግናለን። ዳግማዊ አሊ በቅንብሩ ጥሩ አድርገህ ስለሰራ እናመሰግናለን። በዚህ አልበም ላይ በአጠቃላይ ለተሳተፋችሁ ባለሙያዎች በሙሉ ክብር ሁሉ ለእናንተ ይሁን እንላለን። እናመሰግናለን። ውድ ተከታዮቻችን ዛሬ እንግዲህ ሳላምንበትን በዚህ መልኩ ቃኝተነዋል። ኮመንት አስተያየት ካላችሁ ሼር ማድረግ ትችላላችሁ። የዩቲዩብ ቻናላችንም ሼር፣ ላይክ፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ሪቪው እንድናደርግላቸው የምትፈልጉት አልበም ካለ እሱንም በኮመንት ማሳወቅ ትችላላችሁ።
አብራችሁን ስለቆያችሁ እናመሰግናለን። ባይ